ከዚያ ባሮ አኮቦ ነዳጅ እንደሚወጣ ነዳጁ ከኛ ተርፎ ሌላ ዓለም እንደምደርስ ይሄንን ማዕድኖቹን ካየው በኋላ ነዳጅ ካየው በኋላ ዝርዝር ነገሮች ውስጥ ገባ። በአዲስ አበባ የሚሰራው መንገድ አሳየኝ። በአዲስ አበባ የሚጀመረው መንገድ አፍሪካ አቀፍ መንገድ ይሆናል። ከዚህ ናዝሬት የምትሄድና ወደ አዋሳ አልፋ እስከ ሞያሌ ከሞያሌ እስከ ኬንያ ትሄዳለች። ከዚያ እስከ ሴንትራል አፍሪካ እስከ ደቡብ አፍሪካ ትሄዳለች። ከዚህ እስከ ካሜሩን ከዚህ እስከ ኢጅፕት ትሄዳለች። እቺ የተጀመረችው መንገድ ባቡር ደግሞ እያለኝ ኢትዮጵያ ባቡር አላት አለኝ። የባቡር መንገድ አሁን አዲስ አበባ ብቻ አይደለም የሚቀርበው ከሶማሊያ የሚመጣ ከኤርትራ የሚመጣ ከሱዳን የሚመጣ ባቡር እዚህ ይገናኛል። አፍሪካ አቀፍ የባቡር ነገር ይሆናል። የመንገድ ጉዳይ አልታየም፣ የባቡር ጉዳይ አልታየም። ኢትዮጵያ ደግሞ ከሌላው ሁሉ በፊት ከአፍሪካ በፊት ኤርባስ ትገዛለች አለኝ። እሱ ላይ ነው የጠረጠርኩት። ኤርባስ ከምን ይመጣል ምን አገባው እግዚአብሔር አልኩና መጸለይ ጀመርኩ። ኦሪት ዘፍጥረት ምዕራፍ 1 አሳየኝ።